ሰላም ለሁላችሁም። በዛሬው ቪዲዮ ደግሞ ለምን ሁሉም ሰው አይወደኝም፣ ለምን በሰው ዘንድ ተፈላጊ አይደለሁም፣ ለምን ክብር አጣሁ ብላችሁ ራሳችሁን እንደምታስጨንቁ ይገባኛል። አዎ ይህ ስሜት እንደ ትልቅ ሸክም ትከሻችን ላይ ተቀምጧል። ለምን ይመስላችኋል እናንተ በሰው ዘንድ ክብር ያጣችሁት፣ ተፈላጊ ያልሆናችሁት? እነዚህን ሁሉ በዚህ ቪዲዮ አብራራለሁ። ሙሉ ቪዲዮን ተመልከቱት። እውነታውን እንነጋገር። ዓለም ሁልጊዜ የምትጠይቀን ሌሎች ሰዎች ስለ እኔ ምን ያስባሉ የሚለውን ነው። ነገር ግን ይወላችሁ ሁሉም ሰው እንዲወዳችሁ መሞከር በፍጹም የማታሸንፉት ጦርነት ነው። ሁሉም ሰው የራሱ የሆነ ባህሪ አለው። የሁሉንም ሰው ባህሪ ደግሞ ልታደርጉላቸው አትችሉም። እስኪ ልጠይቃችሁ፣ አልማዝ ከድንጋይ የበለጠ ለምን በጣም ተፈላጊና ውድ ሆነ? ይሄውላችሁ አልማዝ በጣም ውድ የሆነበት ምክንያት በሁሉም ቦታ ላይ አይገኝም። ተፈልጎ በመከራ ነው የሚገኘው። ድንጋይ ግን በሁሉም ቦታ ላይ አለ። ሰዎችም እየተቀጠቁት ይሄዳሉ። ያን ያክልም በጣም ተፈላጊ ነገር አይደለም። አያችሁ፣ አልማዝ እንደ ድንጋይ ቢሆን ኖሮ ሰዎች ያን ያክልም አይፈልጉትም ነበር። በሁለቱ መካከል ያለው ሚስጥር ይህ ብቻ ነው። እንደ ድንጋይ አልማዝ ዝም ብሎ ሲቆፈር በየቦታው የሚገኝ ነገር ቢሆን ኖሮ ተፈላጊነት አይሆንም ነበር። ስለዚህ ምን ለማለት ፈልጌ ነው? እንደ ድንጋይ አትሁኑ። በሁሉም ቦታ ላይ ደግሞ አትገኙ። ሰዎችን ለማስደሰት ደግሞ አትጣሩ። የራሳችሁን ሰላም ነው የምታጡት። እንደ አልማዝ ውድ ሁኑ። ስለዚህ ከዛሬ ጀምሮ ትኩረታችን ከውጪ ወደ ውስጥ እናዞራለን። ተፈላጊ የመሆን ስሜት የሚመጣው ሌሎችን በማስደሰት ሳይሆን ራስን በማስደሰት ነው። አንደኛ፣ ኃላፊነትን ውሰዱ። ራሳችሁን ምንም የማረባ ነኝ ብላችሁ የምታስቡ ከሆነ በሌሎች አይን ተፈላጊ መስሎ ለመታየት መጣራችሁ ከንቱ ነው። በመጀመሪያ ራሳችሁን ውደዱ፣ አክብሩ። እኔ ከማንም አላንስም በሉ። ራሳችሁን ከማንም በላይ አስበልጣችሁ ስትወዱ ደስታችሁን ማግኘት ትችላላችሁ። ሁለተኛ፣ ጥንካሬያችሁን እወቁ። አሁን ወረቀትና እስክሪብቶ ያዙና የምትኮሩባቸውን የራሳችሁን 5 ነገሮች ጻፉ። ምሳሌ፣ ታማኝ መሆናችሁን፣ ችሎታችሁን፣ ደግነታችሁን። እነዚህ ሊሆኑ ይችላሉ ወይም ሌሎችም። የእናንተ ጥንካሬያችሁ ስታውቁ በራሳችሁ ደስተኛ የመሆን እድላችሁ ከፍ ይላል። ስለዚህ የእናንተ ጥንካሬያችሁን እወቁ። ሶስተኛ፣ የራሳችሁን ድንበር አዘጋጁ። ያ ሰው ያከብረኛል ወይስ አያከብረኝም የሚለው ጥያቄ የሌላ ሰው ነው። ይህ ጥያቄ ለራሳችሁ መጠየቅ የለባችሁም። ሰዎች ይወዱኛል፣ ያከብሩኛል እያላችሁ ራሳችሁን አትጠይቁ፣ አታስጨንቁ። ራሳችሁን መጠየቅ ያለባችሁ ጥያቄ ግን እኔ ራሴን አከብራለሁ ወይ የሚለውን ጥያቄ ነው። እናንተን ከማያከብር ሰው ጋር ጊዜ ከማሳለፍ ይልቅ የራሳችሁን ድንበር አዘጋጁና ለራሳችሁ ዋጋ ስጡ። እናንተ ራሳችሁን ታከብራላችሁ ወይ? ስለ ሰው መጨነቃችሁን አቁሙ። ያ ሰው ይወደኛል አይወደኝም፣ እኔን ያከብረኛል ወይስ አያከብረኝም የሚለውን ጥያቄ ትታችሁ እኔ ራሴን ወይ አከብራለሁ ወይ በሉ። ክብርን እንዴት ማግኘት እንዳለባችሁ ደግሞ 4 መንገዶችን ልንገራችሁ። ሰዎች እንዲያከብሩን የምንፈልግ ከሆነ መጀመሪያኛ የምናደርጋቸውን 4 ወሳኝ ነገሮች አሉ። አንደኛ፣ የምትናገሩትን ፈጽሙ። ወሬና ተግባራችሁ አንድ ይሁን። ምናልባት በሰው ዘንድ የማትከበሩት በዚህ ሊሆን ይችላል። እናንተ ያወራችሁትን ትፈጽማላችሁ፣ ተገብራላችሁ። ይሄ አንዱ ሊሆን ይችላል እናንተን በሰው ዘንድ የሚያስከብራችሁም የማያስከብራችሁም። ስለዚህ የወሬ ሳይሆን የተግባር ሰው ሁኑ። የሚታመንና ቃሉን የሚጠብቅ ሰው ሁልጊዜ ክብርን ያገኛል። ሁለተኛ፣ ክህሎታችሁን አዳብሩ። በማንኛውም ነገር ጥሩ ሁኑ። በስራችሁ፣ በጥበባችሁ ወይም በጥናታችሁ ላይ ጊዜ አሳልፉ። ብቃት ካላችሁ ወይም እስካሁን በዘረዘርናቸው ላይ ጎበዝና ታታሪ ከሆናችሁ ሰዎች እናንተን ማክበር ሳይፈልጉ ወደ እናንተ ይመጣሉ፣ እናንተን ይቀርባችኋል። ስለዚህ ባላችሁበት ሁኔታ ላይ ጎበዝና ታታሪ ሁኑ። ሶስተኛ፣ በራስ መተማመናችሁን አሳዩ። ትዕቢት ነገር አላልኩም እና ክብራችሁ ሊያሳጣ የሚችል ነገር ቢኖር አንዱ ሰዎችን እያወራችሁ ሳለ ተጎንብሳችሁ የምትወሩ ከሆነ፣ በእነሱ ፊት አጎንብሳችሁ የምትወሩ ከሆነ በራስ መተማመናችሁ እንደሌላችሁ ያሳያል። ስለዚህ በምንም ተአምር ሰዎችን ተጎንብሳችሁ አንገታችሁን ደፍታችሁ እንዳታወሩ። ቀና ብላችሁ በኮንፊደንስ በራስ መተማመን አውሯቸው። አራተኛ፣ ሌሎችን አክብሩ። እናንተ ክብር ልታገኙ የምትችሉት ክብር ስትሰጡ ብቻ ነው። ሌሎች ሰዎችን ክብር ከሌላችሁ እነሱም አያከብራችሁ ማለት ነው። ስለዚህ ክብር ይኖራችሁ ለሰው ልጅ። ለእያንዳንዱ ሰዎች በምን ማክበር መስጠት እንዳለባችሁ ታውቃላችሁ። ነገር ግን ለዛ ሰው የሰጣችሁት ክብር ካልተመለሰ ከእነዚያ ሰዎች እራቁ። እውነተኛ ግንኙነት ምንድን ነው? ጥራት እንጂ ብዛት አይደለም። 100 ጓደኞች ሳይሆኑ በችግራችሁ ጊዜ የሚደግፋችሁ 2 ወይም 3 እውነተኛ ጓደኞች ይበቃችኋል። ትኩረታችሁ በእነዚህ ጥራት ባላቸው ግንኙነት ላይ አድርጉ። በአካባቢያችሁ የኃይላችሁን ዋጋ በማይሰጡ ሰዎች ላይ ጊዜ ከማጥፋት ይልቅ የሚያነሳሳችሁን፣ ከፍ የሚያደርጋችሁን፣ የሚያበረታታችሁን ሰዎች ፈልጉ። ከማይወዳችሁ፣ ከማያከብራችሁ ሰዎች ጋር መዋል በጣም ነው ወደ ኋላ የሚጎትታችሁ።
አሁን የመምረጥ ጊዜ ነው። ለዘላለም የሌሎችን ፍቅር በመለመን የህይወታችሁን ጉልበት መጨረስ ወይስ የራሳችሁን ክብር በመገንባት የህይወታችሁን መሪነት መውሰድ? አስታውሱ፣ እናንተ የሌላ ሰው ምርጫ አይደላችሁም። እናንተ የራሳችሁ ጀግና ናችሁ። ተወዳጅነት የሚመጣው ከውጪ አይደለም፣ ከውስጣችሁ ካለው ብርሃን ነው። ከዚህ ቪዲዮ በኋላ ራሴን አከብራለሁ፣ ለራሴ እቆማለሁ እና የሌሎች አስተያየት ማንነቴ እንዲገልጽ አልፈቅድም ብላችሁ ቃል ግቡ። ይህ መልእክት ከተስማማችሁ፣ ካነቃቃችሁና የራሳችሁን መንገድ ለመጀመር ከወሰናችሁ ላይክ የሚለውን ቁልፍ ተጭናችሁ ለሌሎችም አርሱልኝ እና እውነተኛ ማንነታችን ወደምንገነባበትና እርስ በራሳችን የምንተባበርበት የኛ ቤተሰብ ለመቀላቀል ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።